هاي أكم جرت نقوم كيساني أجيفتوتا كم جمتوتا يوتيوبي channel كوتي أنا جرا قالت واقعيته قدنيانتي هرّا مثلا أين جتين بردفتي مثلا في جرا إنّا أقول مسراتي متفلقوا لجوج نونا أقول سراتشو الله نونا سلام باجودي هاي أكم جرتا እንዴት ናችሁ ዳና ናችሁ ሰላም ናችሁ ሁሉ ሰላም ዳና ነኝ እኔ እንዴት ናችሁ የጻብሬን እየተሰራህ ነው ቁጥርጥር ማለት ነው እና በጣም ጎበዝ ናት በሙያ እንደዚህ ሆነ ማለት የፈለኩት እንደ በቪዲዮ እንድታይሽ ማለት ነው ያቁኛል እና እንደናችሁ ሰላም ናችሁ ወይ ጠግብሪ እየሰራው ቁጥጥር እየሰራው ላይክ ሼር ኮሜንት ላይክ ማድረግ እንዳትረሱ እኔ በነገራችን ላይ ምግብ ላይ መሰራለው ጸጉር ላይ መሰራለው ጸጉር ቤት ከፍቼ ሳይሆን የሚፈልጉ ልጆች እዚህ ቅርብ የሆኑት ልጆች ለነሱ ሰራቻለሁ ማለት ነው ለምሳሌ እሷ ጓደኛዬ ናት እኔን ታቆኛለች እኔም እሷን አውቃታለሁ እና ጠጉር እየሰራሁለት ቁጥጥር እየሰራሁለት በነገራችን ላይ በራሴ ምን ነኝ የሰራሁት ጎበዝ ናት የራሴ ጠጉርም እኔ ነኝ የሰራሁት እና የጓደኞቼ እንደዚህ ቅርብ የሆኑት ሁሌ ምን ተዋወቅ ጓደኞቼ ምናምን ማለት ጠጉር እየሰራሁላችሁ ነው ሊባላችሁ እና በጣም ጎበዝ ናት ማለት ነው በሙያ ብትሉ በምን ብትሉ ባለሙያ እና እናንተ እንደናችሁ እስኪ አንድ ዘፈን እንደ ኦሮምኛ ዘፈን አንቺ አማርኛ ዘፈን እኔ ደግሞ ኦሮምኛ ዘፈን እስኪ እኔ ኦኬ የምን ዘፈን ምን እኔ በነገራችን ላይ ብዙ ማለት ነው ማለት ዝም ብሎን መዝሙር ላይ ያነ ድምጼ መዝሙር ላይ ነው የሚሄደው እሺ ምን ልዝፈን ዝም ብለሽ በቃ ዘፈን እሺ ዝም ብዬ የባህል ይሻላል ግጥም ወይ ልግጣምላችሁ እስኪ ዝም ብለሽ ግጥም እየጠራሽ ነው ሰው እየጠራኝ ነው መጥቻለሁ እና መጥቻለሁ እና ዘፈን ይብይሽ ነበር አይደል እሱ ላይ ነው አሁን ጋር ምን ልስፈን የፈለግሽው ዘፈን ግጥም ልግጠምላቸው ወይ ይቅርታ ዘመን ላይ ሻገር በተሰጠኝ እድሜ ለምን እኖራለሁ ስንትን አስቀይሜ ላለፈው በደሌ ጠይቄ ይቅርታ በፍቅር ተመክቼ በጥላቻ ቦታ ጊዜያዊ ነውና የምድር ቆይታ ቂም በቀሌን ስለ ልኑር በይቅርታ አናትራ አይነ ማዘፈን ዝም ብዬ የማዘፈን ነው የሙሉ በቀላ ዘፈን ነው መዘፈናቸው ማን ሙሉ በቀላ ምን ያላ በነገራችን ላይ አርቲስት ነኝ ማለት ዘፈን የቴዲ ይመቸኛል እሺ ዘፈኛ የረየቴዲ አይደለም አሮሙ ሙሉ በቀላ የምትባል ሴት ናት እጂ ዘፈኛ ግን የቆየ ዘፈን ነው ችግር የለም እና ላጋጀዳ ያባላ ማለጃኔ ላጋጀዳ ያባላ ማለጃኔ ድምጽሽ ደስ ሲል ናንዳ ደርቤን ወርና ማለንከባኔ ናንዳ ደርቤን ወርና ማለንከባኔ ናንዳ ደርቤን ወርና ማለንከባኔ እና አንድ ብቻ ነው ማለት ድምጿ ግን ያምራልሽ በቃ ዘፈን አወጣለሁ አይሻልም ደስ ሲል እና እኔ አንድ ዘፈን ሲልስፈን ግን አስታወሽ በቃ ጎበዝ ነኝ እኮ ዘፈን ላይ እናቴ ማንኛውም ላይክ ኮሜንት ነው ጎዳዳ ማድረግ እንዳትረሱ እስኪ ምን ልላችሁ ነበር አንድ ዘፈን እድሜዬ ሸሸክ ከፍቅር በላይ ፍቅርሽ ይርባልማ ከእንጀራ በላይ በጣም ያምራል ነው ለማደር
የሚከብደው እንጂ ዘፈኑስ ቆይ እስኪ ያኔ አንድ ዘፈን ልዘፍነው እንዴ ደማሾለት ያረ ያቆቴ 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 ደማሾለት ያረ አካጋረትቴ አካጋረትቴ ደማሾለት ያረ ወርደኔ በነ ወርደኔ በና ደማሾለት ያረ የባለትቴ የባለትቴ ምን ማለት ነው? ግን ተርጉም በአማርኛ እኛ አልገባኝ ግን እሰማለሁ። አንቺ አይታይሽማ ከባድ ፊትሽ ትንሽ እንዴ ምንድነው? እኔ ግን አልገባኝም ትርጉሙ። ደመሾሌት ማለት ኧረ እኔ ፍቺውን ብዙም አላውቅም። ማለት በኋላ እነግርሻለሁ። ላ በተመልካቾች ፊት መደበቅ አይቻልም። ያኔ ደመሾሌት ያሬ ቆይ ደመሾሌት ያሬ እንደማለጅቲ ወላደ ረሲቴ ደመሾሌት ያሬ ያተበየቴ ሰበለሲቴ ያኔ ባልዮ ሪቦት በልቶ ሄዳለች። መጡ ረበናት ባባ ባባያሽ እና ላይክ ሼር ኮመንት አድርጉ። ይሄ ቁጥጥር ይሄ ይመስላል። በደስታ እኮ አሳይቻለሁ። በኋላ አሳይቻለሁ። ማማ ማለት አሳይቻለሁ ማለት ያቺ ፎቶ ነው ማረገው ማሳየቱለት ቪዲዮ ይቻላል። ፎቶ እና ላይክ ሼር ኮመንት አድርጉ። ፀጉራ ሲያልቅ ጊዜ አሳያችኋለሁ። ከኔ ጋር ቆዩ እና ጥያቄ ካላችሁ ጠይቁ። የምትፈልጉ ነገሮች ለምን ዩቲዩብ ላይ እኔ ስለ ምግብ ስለ ምክር የፀጉር አሰራር በቃ ከኔ ሰው ጥቅም እንዲገኝ ነው የምፈልገው። ማለት ለሰው የራሴ የማውቀው ነገሮች ወስድቼ ለመሞት ሰው ከኔ የማውቀው ነገሮች ለሰው አካፍዬ ቢሞት ለኔ ጥሩ ነው። እና ላይክ ሼር ኮሜንት ማድረግ አትርሱ። እና ተመልሰን እንሞጣለን ቪዲዮ ላይ እና በነገራችን ፀጉርሽ በጣም ያምራል። ጌታ ነው ፀጉሬ ባለሙያ ነኝ የራሴ ነው ባለሙያ ነኝ የምለው እኔ ደግሞ እና እና የራሴን ፀጉር ማን ነው አመሰክርላታለሁ። እውነት በጣም ጎበዝ ናት ምግብ ላይ። ያኔ ከሰው ትማራለሽ። እንደዛ ይሄ ይመስላል ፀጉሬ ደግሞ ዛሬ አልተሰራም እኮ አንቺ በኋላ መቼ ባለፈው ነው የሰራሽው? መቼ ነበር? 5 ቀን 6 ቀን ምናምን ይሆናል። ማረም ጎበዝ ነሽ። እና ለሁሉም ነገር እግዚአብሔር ያውቃል። ፀጉራ ይሄ ይመስላል። ሰርጄ ልጨርሰው አሁን እና ቆይ መጣሁ ውድ